በዚህ በቁምጣዬ ለእናንተ እያሳየው ውሃ ላይ ቁጭ ብድግ እኮ ነው። ይኸውልህ አንደኛ ቅጣትህ ሱሪ አትለብስም። በፓንት ሱሪ ሳትለብስ የትናንትናውን ያንጠለጥል ከሆነ ሃይላንድ ውሃ ትናንት የሸወድከ ይመስሎኛል። አላረካኝም። የትናንት ነው ቁምጣ ላይ ያንጠለጠልኩ ይመስሎኛል። ዛሬ መሸዋወድ የለም። ይሄ ቆንጆ አረዳና ብቻ ነው ሸውለው የምትችለው። ቶት ይቅር ተባልን እኮ ማንጠልጠል ይቅር። እኔ መብቴ ነው። አንተ እኮ 50 ሺህ ብር አድሮ ውሃ ላይ ቁጭ ብድግ እኮ አያገባኝም። ሱሪን አውልቀህ በፓንትህ ምንሽር ላይ 2 ሊትር ውሃ ተንጠልጥላለህ። ማንጠልጠል ይቅር። የትናንቱ ራሱ ምን አገባኝ። ሁለተኛ አላዛር ጋይስ አላዛር እያየ ከሆነ አላዛር ትንሽ ኮች ይልክልሃሉ። አደገኛ ትስስ ላይ ነበሩት። ሁለተኛ የግራ አንድ ጥርስህን ይሄ ፊት ለፊት እችን መንቀል፣ ግራ ጥርስ መንቀል። እንደዚህ አይነት ቅጣት አለ። እንደዚህ አልቀጣም። ይሄ እንደዚህ መንቀል ምናምን ራሴ የሚጎዳ ብሩ ለምን አይቀርም? ለምን ይሄ አንቺ የምትጠቀቂው ጌጥሽም ባላይ ለምን አይቀርም? ጥርስ አልነቅም። ጆሮ መቁረጥ ጥርስ አልነቅም። ጆሮ ልበሳልሽ ይችላሉ። ሁለተኛ ጆሮህን በመቀስ ጫፏን አንቺ ጊዜ ታርቆሻል። ሌላ ጆሮ መቁረጥ ምናምን እኔ ራስ ላይ አደጋ የሚጥል ነገር ይቀር፣ ቲክቶክ ይቀር። ኦኬ። ሁለተኛ ፀጉር ትላጫለህ። ታላጨው እና ፀጉርህን ሙሉ በሙሉ ማለት ነው። ኦር ከፈለክ ግማሹን እንደዚህ ከዚህ ከመሀል ጀምሮ እንዲህ ግማሹን ፀጉርህን ትላጫለህ። ግማሹ ሄለን ስራ ያለኝ ሰው ነኝ። ነገ ከቤት ማለት ይሄ እኮ ስራዬ እኮ ነው። ይሄ እኮ የኔ ስራዬ ነው እኮ አንተ እዛ ስራ እንደሚቀርብ ሰውነትሽ የሚደርስ ጉዳት እኔ ምንም እኮ አልቀጠውሽም እኮ አላስገባውም። እኔ ደግሞ ሰውነትን እንትን ያልኩ አይደለም። ሶስተኛ ሰውነት አንጠልጥላልሽ። አንድ ሰውነት የሚጎዳሽ ማንጠልጠል ይሁን ማንጠልጠል ግድ ነው። ፔንሳ አለ። ፔንሳ የለኝም። ጥፍር እንትን ልብስ መቆንጠጫ አለ። ልብስ መቆንጠጫ